ሃይ ጋይስ እንዴት ናችሁ? ሰላም ናችሁ? ያለው ፈጣሪ ይመስገን። እንዴት ናችሁ? የምር ዛሬ በጣም ነው የተናድጄ የመጣሁት ማለት ነው። በጣም ነው ያለቀስኩት፣ በጣም ነው የተናደድኩት ማለት ነው። ልጅ እና ለመጨክን ዘመን ላይ ደርሰናል። ያው ምን ልላችሁ ፈልጌ የነበረ ይህንን ድርጊት አስነዋሪ ዘግናኝ ድርጅት መቃወም አለብን ሁለታችን። ያው አርሰን ላይ የተከሰተውን ክስተት ሰምታችኋል። ያው እንቃወማለን ለእውነት ተቋማችን እንትን ማለት የለብንም። ነግበኔ ነው ነጌ ማለት ነው። አንድ ሰው ማለት እገልሃለሁ ብሎ ከአፉ ካወጣ ህግ ጋር መቅረብ አለበት። ይሄ መልእክት ለማስተላለፍ ነው። ያው ገና ከአፉ ሲወጣ ማለት ነው ሰው ሳይቀድም ያው ምን አነኩፉ ነው በዚህ ምን ጨካኝ ቢሆን ነው በእናቱ ላይ እንደዚህ አስነዋሪና ዘግናኝ ድርጊት ያደረገው። እኔ አይዶን ነው ብቻ አላቅም። ውጭ ሀገር ህገኛ ሀገርም ብጸርቅ ደስ ይለኛል። ደስተኛ ነኝ። መንግስት ለምን ዝም እንደምል አላቅም። ለምን ገዳዮቹን እንደሚቀልብ አላቅም። ብቻ መገደል አለባቸው። ምስት የገደለው አይገደልም፣ ወንድም የገደለ አይገደልም፣ እህት የገደለ አይገደልም። በእናት ላይ መጣውን ደርሶ ማለት ነው። ገና ይቀጥላል፣ አባትም ይቀጥላል አለ። ይታረክ አለ። እየተደገመ አይደለም ያለ ነገር ነው። ምን ነው ሰው እስር ቤት ነው ገምገባ በቃ አይገሉኝም። ይገደል፣ ከገደለ ይገደል። በቃ በውጭ ሀገር እኮ ይሄ ነው። በቃ ውጭ ሀገር እኮ ይገደላል። የገደለው ምንድን ነው አይደል እንዴ? ደረቱን ነፍቶ መንግስት እንጀራ ይባላል። በቃ በብላዋ ሰውን በዚህ ላይ ብጀምር ደስ ይለኛል። በብላዋ እናቱን ይቆራርጣል እንዴ? ከታፋል እንዴ? በስከበ አይዶን ነው ብቻ አላውቅም። ብቻ ከባድ ነው። እኔ ያዘንኩት ያለቀስኩት መዳም ቤት ነው ያሉት ልጆቿ ማለት ነው። ልጆቼ ያሳልፉልኛል ብላ አለፈች ራሷ ማለት ነው። ቁጭ ብላ እኮ በምትበላበት ጊዜ እኮ ነው። በጣም ያሳዝናል። በጣም አዝኛለሁ። ከባድ ነው። ብቻ ለልጆቹ መጽናናት ፈጣሪ ስተዋላ ብቻ ምዝናኑ ራሱ አይመስለኝም ይሩድ